ተረት የማያስረዳ ሀገር ጠባቂው የሚዳዋ ወርቃና እውቀትና ማተብ የተቀመጠበት ጀግንነት ካለበት የተዋበት ልክ እንደ ስለት እንግልት ልጅ በስስት የሚጋየት ጊዜው የሞሸረው ዘመነ ሰንደቅ ነው አርማና ምልክት ጀግንነት ብቻ አይደለም ለነሱ የማይሳሳ ዘመን መንፈስ ነው አንዱ የብቻው ብልህ ሆኖ የሚነሳ አባስጨንፍኔ አባይ ወዲያም ማዶ ጎጃም ገጀልድ የረሰቡት በላይ ይናፍቀኝ ጀምር እውነት ነው ወይ ጎበዝ የጀግኖች ሁሉ በላይ ተነሳ አሁን መቃብር ፈንቅሎ እምቢኝ አለ ጎጃም ሞታን ፈናም ብሎ ያሳድገው ጀመር ሙሽር ተገለሎ ጠላት እምቢ ካለ ተነግሮት ካልሰማ ለበላይ ተመለስ ጀግንነቱን ይማር አይወራም ወሬ እስኪ ስመር በሉ የጎጃሙ በላይ ሞቶ ተነሳ አይሸበር በረታ ቢቸና ነበር ወርቅን እሳት ሆኖ መጣ የጎጃሙ ነበር የፋኖነት መጀር የአማራነት ንግስ አማኑኤል ግን በጫፍ ፀሐይ ወጣለች ቆሻሻውን መንዳን ጠራርጋ ትላለች ያጨለማ ዘመን በቃሉ ተምሶ ሞቶን ይቀበር ነው አካሉ በስብሶ ጀግናው በጋዳ ሆኖ እናንችን ባንዶጋ ወፍኖት ስተባ የቹቤና ሽታ ጎጃም ወደው ምድር ሁሌና ማንኩሳ ነፍሱን ለማራመት ይሰጣል ሳይሳሳ ኮስተር አድነቴ መራሊ ልገስገስ አገር የፋኖ ነው ባህር ዳር ለመድረስ ውቢቷ ባደርጋ ስኬችቱ እንዴት ነው ቤት ለሚወሰበ ፋኖን ይመጣ እናት አለም ጎንደር ሲተኩ የማያስነካ ሀገር ጠባቂው የሚዳዋ እውቀትና ማተብ የተቀመጡበት ጀግንነት ካለበት የተዋለዱበት ልክ እንደ ስለት ልጅ በስስት ያዩት ጊዜውን የሞሸረው ዘመነ ሰንደቅ ነው አርማና ምልክት ጀግንነት ብቻ አይደለም ለነፍሱ የማይሳሳ ዘመነ መንፈስ ነው አንዱ የብቻው እልፍ ሆኖ የሚነሳ ነው ወይ ጎበዝ የጀግኖች ሁሉ በላይ ተነሳ መቃብር ፈንቅሎ እምቢኝ አለ ጎጃም ታፈራም ብሎ ያሳድገው ጀመር ውስጣን ካልፈሎ ጠላት እምቢ ካለ ተነግሮት ካልሰማ ለበላይ ተውለት ጀግንነቱን
ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለዛሬ የተመረጡ አዳዲስ መረጃዎችን የማሰማችሁ ይሆናል። ከዛ በፊት ግን ለቻናሉ አዲስ ከሆኑ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ዜናው አልፋለሁ። በቤንሻንጉል ጉሙዝ ክልል ካማሺ ከተማ ታጣቂዎች 18 ሰዎች ተገደሉ። በቤንሻንጉል ጉሙዝ ክልል በካማሺ ዞን ከኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ ጋር ግንኙነት አላቸው በተባሉ ታጣቂዎች 18 ሰዎች መገደላቸው ተገለጸ። የዓይን እማኞች እንደሚናገሩት ታጣቂዎች ረቡዕ ግንቦት 21 ቀን በጠዋት ሚዝጋ በአካባቢ ላይ ጥቃት ሰንዝረዋል። ብዛት ያላቸው ሌሎች ሰዎችም በከባድ ጉዳት ደርሶባቸዋል ሲሉ ተናግረዋል። ለጥቃቱ እስካሁን ኃላፊነቱ የወሰደ አካል ባይኖርም የአካባቢ ነዋሪዎች ግን የኦነግ ሸኔን እጅ እንዳለበት አጥብቀው ይጠራጠራሉ። ብዙዎቹም ለደህንነታቸው ሲሉ አካባቢውን ለቀው ተሰደዋል። ጥቃቱም የፈጸሙት በኦሮሚያ አዋሳኝ ድንበር ላይ ከሚገኝ አካባቢ ተነስተው ነበር ተብሏል። በመቀጠልም የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ከወር አማራ ሳይንት መቅደላ ክፍለ ጦር አትርኖስ ብርጌድ ከፋሽስቱ አገዛዝ ዙፋን ጠባቂዎች ጋር በመፋለም የሰሩት ታላቅ ገድል የተበሳጨው ጠላት ንጹሐንን ኢላማ ያደረገ ጭፍጨፋና ዘረፋ ፈጸመ። የኦህዴድ ብልጽግና ወራሪ ቡድን ከጌቶቹ በተሰጠው ቀጭን ትዕዛዝ መሰረት የአማራን ሕዝብ መዝረፍና መግረፉን አጠናክሮ ቀጥሏል። በቀጥታ ከሚደረገው ጦርነት ከፍተኛ ሰብአዊና ቁሳዊ ኪሳራና ሽንፈትን ሲገጥመው የጦርነቱን መልክ በመቀየር ማህበረሰቡ በተወለደበት ቀዬ የመከራ ህይወት እንዲገፋ ተገዷል። አማራ የስቃይና የመከራ ገፈት የሚጎነጭበት በሌሎች የሀገራችን ክፍሎች መሆኑ እንዳለ ሆኑ አሁን ላይ ባለው ተጨባጭ ሁኔታ ግን ውሃ ቀጠነ ቁራ ጠቆረ በሚል ምክንያታዊ በሆነ የኦህዴድ ብልጽግና አደግዳጊ ቅጥረኛ ቡድን የሲኦል ኑሮ ሆኖበታል። ምንም አይነት መሰረተ ልማት በጎል ባልጎበኘው መልክዓ ምድር ሁለት የትምህርት ቤትና ንጹህ የመጠጥ ውሃ ከመገንባት ይልቅ አሸባሪ የኦህዴድ ብልጽግና ወንጀለኛ ቡድን ዙ 23 ሞርተር ዲሽቃና ሌሎች የቡድን ነፍስ ወከፍ መሳሪያዎችን ያዘንብበታል። የአትርኖስ ብርጌድ አባላት ማዋከብ፣ መዝረፍ፣ መደብደብ፣ ማንጓጠጥ፣ ማንገላታትና ማስፈራራት የዘውትር ተግባሩ ያደረገውን የኦህዴድ ብልጽግናው ቅጥረኛ ቡድን በአማራ ሳይንት መሀል ሳይንት ወረዳ ወጀድ ቀበሌ ምንጋሽ በሚባለው ልዩ ቦታ በተደረገ ውጊያ 4 መከላከያ በሚባለው ቅጥረኛ ቡድን የተቀነደሸ ሲሆን በዚሁ ቀጠና ቀርነ ማርያም በሚባለው ልዩ ቦታ ደግሞ በሚመጸወተው ሽርፍራፊ ገንዘብ አማራዊ ማንነቱን የሸጠው ሚሊሻ ሁለቱ ተቀንድበዋል። ከዚህም በተጨማሪ ከሁለቱም ድኮማን ቅጥረኞች ቁጥራቸው በውል ያልታወቁ የወራሪ ቡድን አባላት ቁስለኛ ሆነዋል። በደም ነፍሱ የሚንቀሳቀሰው ወራሪ ቡድን ንጹሃንን ኢላማ ያደረገ ነውረኛ ጥቃት ፈጽሟል። በዚህ ነውረኛ እርምጃ ሀብታሙ በለጠ የተባለ ንጹሃን ግለሰብ ተሰውቷል፣ በግፍም ረሽነውታል። እንዲሁም አለሞ ታደሰ የተባለ ግለሰብ በአርሶ አደርነት አቅሙ ለአፈር ማዳበሪያ ብሎ ያስቀምጣትን 28 ሺህ ብር በወራሪና በጋጥ ወጡ የኦህዴድ ብልጽግና ቡድን አባላት ተዘርፏል። እንዲሁም ሌሎች የመከራ ገፈት ቀማሽ የሆኑ ሴቶችና ወንዶች በሰደፍ በአፈሙዝ ተወግረዋል። ይህ በእንዲህ እንዳለ የክፍለ ጦሩ አካላት ታቦር ተራራ ብርጌድ፣ ሼህ ሁሴን ጅብሪል ብርጌድ እና መስከረም አበራ ብርጌድ በማንኛውም ሰዓት በበዓላትና በሌሊት ከጠላት ጋር እየተናነቁና ወራሪውን ቅጥረኛ ቡድን እረፍት እየነሱት ይገኛሉ። በመቀጠልም ሰበር የድል ዜናዎች አሉን። ዘራፊ ጠላት ኃይል በሸንዲ ወበርማ ማር ወለድ ቀበሌ ኃይላችን ላይ ከጥቃቱ 12 ሰዓት ጀምሮ ከጠዋቱ 12 ሰዓት ጀምሮ ከበባ ለመፈጸም ቢያስብም የሽንዲ ወንበርማ ብርጌድ ንስር ሻለቃና የጓሱ ብርጌድ አባላት ጋር በጥምረት ያደረጉት ኦፕሬሽን ለመጣስ የተቻለና ይልቁንም ባሰላለፍ የጓጉሳ ብርጌድ በተሰለፈበት ግንባር 17 ሞትና ቆስለኛ በርካታ አድርገውታል። በጠላት ላይ ከባድ ኪሳራ አድርሰናል ሲሉ የአምስተኛ ክፍለ ጦር የጓጉሳ ብርጌድ የህዝብ ግንኙነት ኃላፊም ጨምረው ገልጸዋል። በተጨማሪም በዚህ ዕለት የብልጽግና ወንበር አስጠባቂ ሚኒሻ አድማ ብተናና ፖሊስ ኃይል ከአዘና ከተማ በመነሳት አንበርማ፣ ደገራና ዱክሻ ቀበሌዎች ላይ በወረራ በማካሄድ በህዝባችን ላይ ከባድ የሆነ ዘረፋና እገታ ጭፍጨፋ ፈጽሟል ሲሉ ማክለው ገልጸዋል። እንደ አብነት ከሴቶች የእጅ ቀለበትና የጆሮ የወርቅ ጌጣጌጦች፣ የአንገት ጌጣጌጦችና የቤት ሰብሮ በመግባት ገንዘብና አልባሳት በተጨማሪም የሶላር መብራት ፓናሎችን ስለ መዝረፉና የፋኖ ቤተሰብ በሚል አረጋውያን እስከ መጫት ድረስ እገታ መፈጸማቸውን ለሚዲያችን አብራርተዋል።